እኛ እናቶች ብዙ ነገር ሚስ እያደረገን ያለን ነው። እንዴት ብትሉኝ ልጆቻችን ሲጫወቱ ሲጠሩ ራሱ አንሰማቸው። በጣም ቢዚ ነን። በጣም ራሽ እናደርጋለን። በጣም ብዙ ነገሮች ዲስትራክት የሚያደርጉን ነገሮች አሉ። ቤት ውስጥ እንሰራለን፣ ውጭ እንሰራለን። ላይፍ ራሱ ዲስትራክት ያደርጋል። እና እነዚህ ነገሮች እንዴት ነው ማስተካከል የምንችለው? እኔ ከእንደዚህ ያሉ እናቶች ጋራ መሆን አልፈልግም። ምክንያቱም ሁሉ ጊዜ ራሽ ልጄን የማየው በስተ መጨረሻ የቀን ውስጥ ነው የማየው። መጨረሻ ላይ ሊተኛ ሰው ወይም ደግሞ ተኝቶ ነው የማገኘው። ያን ነገር ላይፍን ማሳለፍ አልፈልግም። ካሁን ወዲያ ምንድን ነው የምፈልገው? ሞር ታይም ፈልጋለሁ፣ ሞር ፍሪደም ፈልጋለሁ፣ ሞር ደግሞ ለልጄ ፕሬዘንት መሆን እፈልጋለሁ። ያን ነገር ደግሞ አሳክቸዋለሁ። እንዴት ነው ያሳካሽው ካላችሁ፣ ፓርት ታይም እየሰራው ፓርት ታይም ደግሞ ዲጂታል ኦንላይን ቢዝነስ ላይ እየሰራሁኝ። እንዴት ነው ዲጂታል ቢዝነስ ኦንላይን ላይ የምትሰሪው ካላችሁ፣ ስቴፕ ባይ ስቴፕ ትሬኒንግ አለን፣ ጋይድ ኮሚኒቲ አለን። በዚህ ላይ ደግሞ ምንም ነገር የማያስቸግር ትሬኒንግ አለን። በዛ መሰረት እንዴት አድርጌ መስራት እንደቻልኩኝ እናንተ ማወቅ ከፈለጋችሁ ዲም አድርጉልኝና እኔ የሰራሁትን ወይም ደግሞ እኔ የወሰድኩትን ትሬኒንግ እናንተም እንድትወስዱ አረጋችኋለሁ፣ ጋይድ አደርጋችኋለሁ። ይቅርታ ጉንፋን ይዞኛል። መልካም ቀን።